ጤና ይስጥልን አድማጭ ተመልካቾቻችን፣ የሰዓቱ ዜና ወደ እናንተ እናደርሳለን። እኔ አማኒ ነኝ። ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልን። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አንድ ወር ገደማ የኢትዮጵያ ሕገ መንግስትና የፕሪቶሪያ ስምምነት የማህበረሰቡ ምክር አካል ሰፊ ውይይት ሲያደርጉ ቆይተዋል ብለዋል። በዚህም በዛሬው በይፋና በሰላማዊ መንገድ ከአዲስ ባህል የስልጣን ሽግግርና ቅብብሎች ተደርጎ ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው መሾማቸውን በይፋ አረጋግጠዋል። ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው መሾማቸውን ተከትሎ የአስተዳደሩ ተልዕኮ አፈጻጸምና ቃል ኪዳን ሰነድ ምን እንደሚል አስነብባቸዋለሁ። አንደኛ፣ የተፈናቀሉ ዜጎችን ወደ ቀያቸው እንዲመለሱና በፍጥነት እንዲካሄድ። ሁለተኛ፣ በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና ታጣቂዎች መልሶ የማቋቋም ስራ እንዲካሄድ። ሶስተኛ፣ የክልሉ የህግ የበላይነት እንዲሰፍንና መደበኛ የልማት ስራዎችን ግንባታና ማቋቋም። አራተኛ፣ ህገ መንግስታዊና ህጋዊ ስነ ስርዓት እንዲሰፍንና እንዲሁም ክልሎች በዲሞክራሲያዊ ምርጫ ዝግጁ እንዲሆን። ስድስተኛ፣ የክልሉ ህዝቦች በተለያዩ የማህበረሰባዊ ክፍል ፖለቲካዊ ተዋንያን እንዲሳተፉ። ሰባት፣ የክልሉ መንግስታዊ የሚዲያና የግንኙነት እንቅስቃሴ በሀገሪቱ ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ እንዲሆኑ ሲሉ አስነብበዋል። ወደ ቀጣይ ዜናችን ስናልፍ ሚዛን ቴፒ ዩኒቨርሲቲ የተመረቁ ተማሪዎች ለዩኒቨርሲቲው ቅሬታቸውን እያቀረቡ እንደሆነ ተሰማ። ሚዛን ቴፒ ዩኒቨርሲቲ ከተመሰረተ በ1999 ዓ.ም ጀምሮ ላለፉት ዓመታት ላስመረቃቸው ተማሪዎች ኦሪጂናል ዲግሪ ባለመስጠቱ ተመራቂ ተማሪዎች የውጭ ዕድልና የሀገር ውስጥ የስራ ዕድል እያመለጠን ነው ሲሉ ተናገሩ። በሌላ በኩል ሜታ በኢትዮጵያ ግጭቶችን ለነበረው ሚና ዙሪያ ሊከሰስ እንደሆነ ምንጮች እያሳወቁ ይገኛሉ። አብርሃም ማዕረግና ፍስሐ ተክላይ የተባሉ የቀድሞ የአምነስቲ ኢንተርናሽናል አጥኚዎች ከከቲባ ኢንስቲትዩት ጋር በመተባበር ሜታ ከ2020 ጀምሮ እስከ 2022 በትግራይ ክልል በነበረው ጦርነት ወቅት መጥፎ መረጃዎችን እንዲሰራጩ አድርጓል በማለት ከሰውታል። የዛሬ ዜናችን ይህ ይመስላል። በቀጣይ ወደ እናንተ የምናደርሳቸው ዜናዎች እንዲደርሳችሁ የደወል ምልክቱን ተጫኑ፣ ቻናሉን ሰብስክራይብ አድርጉ።